ኢትዮጵያ ትገነባለች ይላል። እውነት ነው። ለብዙ ጊዜ ግንባታ ናፍቋት የከረመች ሀገር ነች። በተለያዩ ሀገራት ስንጓዝ የምናየውን የግንባታ ሂደት ሀገራችንም ላይ ምንናፍቀው ነበረ እና አሁንም ያው ሀገራችን እንግዲህ ጊዜውም ሆኖላት ኢትዮጵያ እየተገነባች ነው። ስለዚህ ኢትዮጵያ ትገነባለች የሚለውን ኢኒሼቲቭ ስንሰማ በጣም ደስ ብሎናል። እውነት ነው። እንግዲህ ኢትዮጵያ ተገንብታ ስትጨርስ ደግሞ ትገነባለች። ለሌላው አፍሪካ ሀገርም ሄደን እንገነባለን። ስለዚህ ትርጉሙ ሁለቱንም የያዘ ስለሆነ በጣም ትርጉም ሰጪ ነው። በዚህ ኤግዚቢሽን ላይ የራሳቸውን የሆነ የጎላ ድርሻ አበርክተዋል። በመንገድ አለ፣ በውሃ አለ፣ በመስኖ አለ፣ በህንፃ አለ፣ በአየር ማረፊያ አለ። በጣም በርካታ ግንባታዎች ትፈልጋለች ኢትዮጵያ ካላት የህዝብ ቁጥርም ካላት የቆዳ ስፋትም አኳያ በርካታ ግንባታዎችን ትፈልጋለች። እንግዲህ አሁን ያሉ ግንባታዎች ደግሞ ታሪካቸው እየተቀየረ ይመስለኛል። የግንባታ ጊዜው በጣም ፈጣን ነው። ግንባታው በጣም አቴታይም ብዙ ቦታ ነው ያለው። ያሉ ግንባታዎች ደግሞ የጥራት ደረጃቸውን በጣም ከፍ ያለ ነው። አሁን በጣም ደስ እያለን የውጭ እንግዶቻችንን በደስታ በኩራት እናስጎበኛለን፣ እናሳያለን እና ተስፋ ሰጪ ነገሮችን ትመለከቻለሽ። በተለይ ደግሞ መሰረታዊ ከሆኑ ግንባታዎች ለምሳሌ የቆላ እና ተፋሰስ ቦታዎች፣ የመስኖ ስራዎች፣ የግድብ ስራዎች፣ የአየር መንገድ ስራዎችን እንደዚህ ስትመለከቺ መሰረታዊ የሆኑ ግንባታዎች ናቸው። ሪተርን ኦን ኢንቨስትመንታቸው ፈጣን የሆነ ነው። መሰረታዊ የሆኑ የምግብ አቅርቦትን መሰረታዊ የሆኑ የሎጂስቲክስ ፍሰትን የሚያሳልጡ ናቸው። ኢትዮጵያ የግድ እውነትም ትገነባለች። በኢትዮጵያ ትገነባለች ስር ያው አሁን የሚታየው ከፍተኛ የሎጂስቲክስ ችግሮች እንግዲህ ምናልባት ፈጣን መንገዶችም ባቡሮችም አየር መንገዶችም ኖሯት በኢትዮጵያ ውስጥ አሁን የሚታየው በተለይ በጣም ትልቅ ችግር እየሆነ ያለው የሎጂስቲክስ ኮስትና የሎጂስቲክስ ዲሊያንስ ተቀርፎላት ለኢትዮጵያ እቃ ከአንድ ቦታ አንድ ቦታ ማድረስ ከአንድ ቦታ አንድ ቦታ መውሰድ በጣም ቀላልና ርካሽ የሚሆንበትን ጊዜ ማየት እናፍቃለሁ። እያንዳንዱ ኢትዮጵያዊ ደግሞ የራሱ ቤትና መኖሪያ ቤት የማያሳስብበት ጊዜ እንዲኖር እመኛለሁ። በፍጹም ለመኖሪያ ቤት ሰው የማያስብበት ግን አትሊስት ሰርቶ በየጊዜው በየወሩ እየከፈለ የራሱን መኖሪያ ሴኩር የሚያደርግባት ሀገር እንድትሆን ሌሎች ሀገሮች ላይ የምናያቸው ነገሮች እኛ ሀገር እንዲሆን እመኛለሁ።